ሰላም አለይኩም ወራህመቱላሂ ወበረካቱሁ። ዛሬ የማሳያችሁ ነገር ማለት ነው ዱቄት ለምትለቀለቁ ልጆች ማለት ሜካፕ ለምትጠቀሙ ልጆች ማለት ነው። ምንም መኪያጅ አያስፈልግም። አሁን የማሳያችሁን ተቀብታችሁ ወደምትሄዱበት ሽር ማለት ብቻ። እዚህ አንድ እንቁላል አለ። ይሄ ደግሞ እንደምታዩት ቡና ነው። እዚህ ጋር አንድ በትንሿ ሚላጋ እንትን አለ የበቆሎ ዱቄት ነሻ። እዚህ ጋር የምንጠቀመው ግን እንትን ነው። ይሄ ምንም የለውም። የእንቁላሉን ነጩን ክፍል ብቻ ነው የምንጠቀመው። ነጩን ፓርት እንደዚህ ነው የምጠቀመው። ከዛ እችን በደንብ እንመታታለን በደንብ እስክትጎርፍ ድረስ። እሺ ውዶችዬ ይሄንን በደንብ እንመታዋለን። እንደምታዩት እንደዚህ አረፋው ነው። በደንብ እንመታዋለን። ይሄው እንደዚህ ሆኖ ዱቄት ከምንለቀለቅ በዚህ ብንጸዳ ይሻላል። የሚገርማችሁ ሽታው ራሱ የእንቁላሉ ሽታ የለም። ለምን ቡናው ያጠፋዋል። የእንቁላሉ ሽታ ሙስታሂል አይኖርም ሽታው፣ ምክንያቱም ስለሞከርኩት። ከዛ መጀመሪያ የምናደርገው ቡናውን አንድ ሚላጋ እና ግማሽ። ይሄ ራሱ በደንብ እስከሚቀላቀል መምታት ይኖርብናል። በሾርባው ሚላጋ በዚህ በሚመታበት አንድ መጠቀም ትችላላችሁ። ግን እንደምታዩት እቺ ትንሿ ሚላጋ በቂ ናት። ይሄ ጋዋው በደንብ መቀላቀል አለበት። ከዛ አሪፍ ሚኪያጅ እንሰራለን ኢንሻአላህ። አይታ አሁን እንደዚህ ወፈረ። እየወፈረ ይመጣል። በምንመታው ሰዓት እየወፈረ ነው የሚመጣው። ከዛ እዚህ ያዘጋጀነውን ነሻ ወይም የበቆሎ ዱቄት እንጨምረዋለን። እንደነገርኳችሁ አንድ ሚላጋ የተጠቀምኩት በሻይ ሚላጋዋ ማለት ነው። ይሄንን በደንብ እስከሚቀላቀል ድረስ ማምታት አለብን። ልክ እንደ ጋዋው የሚጠቀምኩት ኔስካፌ ነው። ጣቢዩ አስሉ የሀገራችን ቡና ቢሆን እሱ በጣም የሚያረጣል። ይሄም የቡና ዘር ቡና ነው፣ ግን ታውቃላችሁ እንዳይመጣ እኔ በጣም ነው የገረመኝ ስሞክረው። አላምን ብዬ በጣም ነው የገረመኝ። 2-3 ጊዜ ከጓደኛዬ ጋር ሞክረናል እና አላመንኩም።
ከይኑ ጋህዋን ንስካፌ ያለ አይደለም የሚሰራ እሱ እንደሱ ሆነ። ይሄን እንዴት እንጠቀመዋለን የሚለው መጀመሪያ ፊታችንን እንታጥባለን። በነገራችን ለፊታችንም ለፈለግነው ነገር ማድረግ እንችላለን ጉዳዩ ማለት ነው። ፊታችንን ከታጠብን በኋላ በዚህ መልኩ ነው የምንቀባው። መሰለን አሁን እዚህ ጋር እጄ ላይ ሞክረው እንደዚህ እንቀባዋለን። ይሄንን ማለት ነው መጀመሪያ እንደዚህ እንቀባለን። ከዛ ይሄንን እንደዚህ በከፊፉ በጣም በስሱ ከተቀባን በኋላ እንትን እንለዋለን፣ እናደርቀዋለን። ሲደርቅ ደግሞ እንጨምረዋለን። ከደረቀ በኋላ እንጨምራለን። ከዛ ቢያንስ እስከ 10 ድረስ እንጨምርበታለን ማለት ነው። እየደረቀ መልሰን እንቀባዋለን። እየደረቀ መልሰን እንቀባውና መጨረሻ ላይ እንደዚህ እንትን ብሎ ይነሳል። ያ እንደዚህ ማንሳት ትችላላችሁ። ያዘው ላይ ሽት አድርጋችሁ ማንሳት ትችላላችሁ። ግን በደንብ እንደዚህ ብታሹት አሪፍ ነው። ከዛ እጅ ላይ ምን እንደሚሆን እንየው። እስከሚደርቅ ድረስ ልጠብቀውና ከዛ ደግመዋለሁ። እሺ ውዶችዬ እንደምታዩት ደርቋል እጅ ላይ ማለት ነው። ከዛ ምን አደርጋለሁ? ደግመዋለሁ። እዚሁ ላይ የደረቀው ላይ ተደግማላችሁ። እንደዚህ አድርጋችሁ ማንሳት ከፈለጋችሁ ማለት ነው መንድል ታደርጉበታላችሁ። ሶፍት መሰለን አሁን 1-5 ጊዜ ምናምን ከደጋገማችሁት በኋላ በላይቱ ላይ መንድል አድርጉበት። መንድል ካደረጋችሁ በኋላ መንድል ከደረባችሁ በኋላ እንደገና ትቀቡታላችሁ። ሙስካፌው ማለት ነው። ይሄን እንቁላሉን የተቀላቀለው ከቀባችሁ በኋላ እስኪደርቅ ትጠብቁታላችሁ። ደግሞ ትቀቡታላችሁ። ቀሪ ምናምን ማለት ነው። ከዛ ልክ ሲደርቅ እንደዚህ ማንሳት ይቻላል። ከፈለጋችሁም ዝም ብላችሁ ይሄን ብቻ ተቀብታችሁ ሲደርቅ እየጨመራችሁ ከዛ እንደዚህ ሲደርቅላችሁ መጨረሻ ላይ ፍርፍር አድርጋችሁ ማንሳት ትችላላችሁ። ፀጉራችንን ያነሳዋል። የፊታችን ላይ ፀጉር ምናምን ነገር ካለ ያነሳዋል። ጽድት ነው የሚያደርገው ፊት። ዱቄት ተለቅልቆ ከመሄድ መቼስ ይሄንን መሞከር ይቀላችኋል ብዬ አስባለሁ። በተለይ ሚኪያጅ ለማትፈልጉና ለማትወዱ ሴቶች ማለት ነው። ሁለተኛውም ደርቋል እንደምታዩት። ከዛ አሁንም በከፊፉ ጨምርበታለሁ። እንደገና ስንተኛ ነው? 3ኛ ማለት ነው። ሞላዚም 10 ጊዜ ማድረግ ፊታችሁ ላይ ግን በጣም እዚህ ትንሽ ጠባብ ስላደረኳት ነው። ፊታችሁ ላይ ግን በከፊፉ ስለሆነ የምትቀቡት በደንብ እስኪ ሲደርቅ እየደገማችሁ ያው ይበቃዋል እስከምትሉ ድረስ ማድረግ ትችላላችሁ። ከ10ም በላይ ማለት ነው። በደንብ ወፍራም ሆኖ እንዲነሳላችሁ ከፈለጋችሁ እንደዚህ። አሁን ይሄ እንደዚህ ሲደርቅ እንዲህ እንትን ብዬ ነው የማነሳው። በጣም ነው ጨምድዶ ያዘኝ። እሺ ውዶች ይሄ እጄ ደርቋል። እንዳልኳችሁ ለመንሳት እንዲመቻችሁ መንድል ማድረግ አለባችሁ። ሹፉ እንደዚህ ማለት ነው። ከተደራረበ ግን በደንብ ከደራረብንበት ተልጦ የሚነሳ ነው። ፀጉር ካለን ፀጉራችንን የሚያነሳው አትሰድቡ። ምክንያቱም ኔስካፌውና የእንቁላሉ ነጩ ፓርት ሲቀላቀል ከዱቄቱ ጋር ሆኖ እንትን ይላል። ይሄ የሱካርነት ባህሪ ያመጣል እና ይሁት እንደምታዩት ነው። ሹፋውን ታጥቤ መጥቻለሁ። በዚህ መልኩ ነው የምንጠቀመው። ሞክሩት። እውነቴን መሪያ ስር ተደግፋችሁ ዱቄት ከምትለቀለቁ ይልቅ ይሄን ተቀብታችሁ በአንዴ ሽቡ በ10 በ5 በ20 ደቂቃ ጨርሻለሁ። ጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ።